ሰላም ፈጠራ አካዳሚ እንዴት አመሻችሁ? ያው ዛሬ የተገናኘነው ስለ ብሎክቼን የተወሰነ ያህል አዌርነስን ሰጥተን ከዛ በኋላ ላይ ሌሎች መማር የሚችሉ የተወሰኑ ቪዲዮዎችን ጋብዘናል። ከነሱም የምትፈልጉትን ጠቃሚ የሆነ መረጃ ይዘን ወደፊት ሙቭ እንድናደርግ ነው። ስለዚህ ዛሬ ከቨር ማድረገው ቶፒክ ባለፈው የተወሰነ ያህል ሃይላይት አይተነዋል። ስለ ብሎክቼን ነው የሚሆነው። ባለፈው ዕለት በተመለከትነው መሰረት ብሎክቼን ምንድነው የሚለውን ጥያቄ መልሰን ነበረ። ብሎክቼን ምንድነው ብዬ ሳብራራላችሁ ምን ብያለሁ? ከአንድ ሰው ወደ ሌላ ሰው ቶክን ስንልክ ያ ነገር እንደተላከ ማሳያ ማለት ነው። ምሳሌ አሁን እኛ ቤቱ በእኛ ስም እንደሆነ ከማሳየት ምን እንጠቀማለን? ካርታን እንጠቀማለን። ቤቱ ከአንድ ሰው ወደ ሌላ ሰው መሸጡን ደግሞ እኔ የገዛሁት የሚል ለሌላ ሰው ለመሸጥ ባስብ ያህንን ካርታ አብሬ እሰጠዋለሁ ማለት ነው። ስለዚህ ካርታው የሚፈጠረው ምንድነው? ያህንን መሬት መንግስት ጀነሬት አድርጎ ለአንድ ሰው ሲሸጠው ኦር ሰርቶ ለአንድ ሰው ሲሰጠው ወር ደግሞ ኦሪጂናሊ ካርታውን ኦን የሚያደርገው ሰው ለሌላ ሰው ሲሸጠው ነው። ስለዚህ ብሎክቼን ማለት ከአንድ ሰው ወደ ሌላ ሰው ትራንዛክሽን ሲፈጠር ዲጂታል ከረንሲ ላይ የሚኖር የዛ ትራንዛክሽን ኦር የዛ የቶክን መተላለፍ ማሳያ ኦር ማመልከቻ ነው ብለናል ማለት ነው። ስለዚህ ያ ማመልከቻ ከተፈጠረ በኋላ ወደ ተለያዩ ኮምፒውተሮች እንደሚላክ ኖዶች፣ ከዛ እነዛ ኖዶች ላይ ደግሞ ቬሪፋይ እንደሚደረግ ቀድሞ ቬሪፋይ ያደረጉ ኖዶች ደግሞ አዋርድን እንደሚያገኙ፣ ከዛ ባለፈ ደግሞ ያ ነገር ኮንፈርምድ ሆኖ ለወደፊት አይደንቲቲ ሳይሆን ከዋሌት ጋራ ተቆራኝቶ ማን ምን እንዳስተላለፈ ከምን ዋሌት ወደ ምን ዋሌት ማለት ነው። ስማቸውን አናውቅም፣ ግን ከምን ዋሌት ወደ ምን ዋሌት እንደተላለፈ የምናይበት ይሄ ዲጂታል መዝገብ ቤት ነው ብለን አይተናል ማለት ነው። ስለዚህ ብዙ ሰዎች ብሎክቼን የሚባለውን ተርም ሲያስቡ ብዙ ጊዜ የሚላቸው ቢትኮይን ኦር የሆነ አዲስ ቴክ ነገር ነው። ብሎክቼን ማለት ቢትኮይን ብቻ ሳይሆን በጣም ብዙ ቼኖችን አብሮ የያዘ ራሱን የቻለ ዲቨሎፕመንት ሳይድ ያለው እና ደግሞ ራሱን የቻለ ኢንትረስቲንግ የሆኑ ቢውልድ እሱ ላይ ሊሰሩ የሚችሉ ነገሮች ያሉት ሲስተም ነው ማለት ነው። ብሎክቼን ማለት ያው ቅድም እንዳወራ ነው ዲጂታል ሌጀር፣ ይሄ ማለት መዝገብ ማለት ነው። ከዚህ ወደዚህ ተላልፏል። ያው በዚህ ሰዓት በዚህ ጊዜ ይሄ ለምን ይጠቅመናል? ያንን ለምሳሌ እኔ ከአበበ ወደ ከበደ ሳስተላልፍ ከአበበ ወደ ከበደ እንዳስተላለፍኩ የምታሳያች ብሎክ አለች አይደለ? ስለዚህ ያቺ ብሎክ እኔ ከአበበ ወደ ከበደ ከተላለፈው ቼን በኋላ ወደ ወርቄ ደግሞ ሌላ ራሱን ዱፕሊኬት አድርጌ ራሱን ደግሜ እንዳልክ ይረዳኛል ማለት ነው። ይሄ ማለት አንድ ቢትኮይን ሰው አጭበርብሮ 2 ጊዜ ሊልከው አይችልም። አንድ ቢትኮይን አንድ ጊዜ ነው የሚላከው ማለት ነው። ከአንድ ዋሌት ወጥቶ ቀጥታ ወደ ሁለተኛው ይገባል። ኦሪጂናል ላይ አንድ ቀርቶኛል ብዬ አስመስዬ ወደ ሌላ ሰው መላክ አልችልም ማለት ነው። ስለዚህ ሊቀየር የማይችል ሰው እጁን አስገብቶ ሜስ አራውንድ ሊያደርግ የማይችለው ሁሉም ሰው ደግሞ ኦፕንሊ በክፍት መድረክ ማየት የሚችለው ልክ ኖቲስ ቦርድ ላይ ብዙ ጊዜ ካስተዋላችሁ ኦር እንደ ማስታወቂያ በቃ የሚለጠፍ ነገር ነው። አክሰስ ማድረግ የፈለገው ሰው ከምን ዋሌት ወደ ምን ዋሌት ትራንዛክት እንደተደረገ ማየት የሚችልበት መንገድ ነው የሚሆነው ማለት ነው። ስለዚህ ይሄ አሁን ብዙ ጊዜ ካስተዋልን አሁን ለምሳሌ የሆነ መሬት በሰው ስም ተይዞ እያለ ድጋሚ ሊሸጥ ይችላል። አንዳንድ ጊዜ ደግሞ የዩኒቨርሲቲ እንትኖች ላይክ ፋይል ማስቀመጫዎች ሊቃጠሉ ኦር ደግሞ በጣም ከማርጀታቸው የተነሳ ሊጠፉ ይችላሉ። አንድ ሰው ደግሞ ላይክ አንድ ካምፓኒ ደግሞ ሲስተሙ የተወሰነ ያህል ቢበላሽ የትኛው ሰራተኛ እንደተከፈለው የትኛው ሰራተኛ እንዳልተከፈለው ዳይሬክትሊ ሰርቬይ አድርገን ካልሆነ በስተቀር ማወቅ አንችልም። ስለዚህ አሁን እነዚህ ነገሮች በብሎክቼን ላይ ብናስቀምጣቸው ኦልሬዲ አልተር ሊደረጉ ኦር ሊቀየሩ የማይችሉ ነገሮች ስለሆኑ ምንድናቸው የሚገኙ ናቸው። ኦፕን ስለሆኑ ደግሞ የዋሌቱን ኦር የሰውየውን ስም እስካስገባን ድረስ ምን ማድረግ እንችላለን? ማግኘት እንችላለን ማለት ነው። ስለዚህ የተማርነውን ትምህርት እንደተማረን ለማሳየት አንድ መሬት በእኛ ስር እንደሆነ ለማሳየት ኦር ማን እንደተከፈለ ማን እንዳልተከፈለ እርግጠኛ ለመሆን ይህንን ሲስተም በሪል ወርልድ ኦር በምንኖርበት ዓለም ላይ ልንጠቀምበት እንችላለን ማለት ነው። የብሎክቼን ሀሳብ ኮኔክሽንን መፍጠር ነው።
በየቀኑ ካስተዋልን አዲስ ኮንሰፕት አይደለም። ሱቅ እንሄዳለን፣ ብር ሰጥተን ሰምቲንግ ገዝተን እንመጣለን። ለስላሳ ሊሆን ይችላል፣ ብስኩት፣ ኤኒቲንግ እና ይሄንን ትራንዛክሽን ላይክ አሁን ለምሳሌ ጥሩ ቫት መጠቀም ያለባቸው ሰዎች ወይ ደግሞ ጎበዝ ነጋዴ እያንዳንዱን የሸጠውን ነገር ይመዘግባል ማለት ነው። ልክ እንደዛ ሁሉ ሊጠፋ በማይችል ኦር ደግሞ የሆነ ሰው ሰርዞ ሊያስተካክለው በማይችለው መልኩ መረጃዎችን ማስቀመጥ እና ከዛ በኋላ ደግሞ በፈለግነው ጊዜ ማግኘት መቻልን ያመቻችልናል ማለት ነው። ስለዚህ ብሎክቼን ምን ያደርግልናል? ለምሳሌ አሁን እኔ አሁን ዳቦ ለመስራት ብፈልግ እኔ አሁን ያን ዳቦ መስራት በምፈልገው መልኩ ልሰራው እችላለሁ። ኦር ኬክ ግን ውስጡ ምን እንዳለ ማውቀው እኔ ብቻ ነኝ። ስለዚህ ለፈለኩት ሰው ሼር ማድረግ እችላለሁ። ይሄ ማለት ለጥቂት ሰዎች ብቻ ማለት ነው። ብሎክቼን ግን የራሳችንን ሲስተም የራሳችንን ነገር ኢምፕሪንት አድርገን እንድናስቀምጥ ማለት ነው እና እንደ ኦፕን ሲስተም ያው ሰዎች ዋሌታችን ካላቸው ዋሌት አድሬሳችን ካላቸው ያንን ነገር ደግሞ ሌሎች ሰዎች አክሰስ እንዲያደርጉት በቀላሉ ማድረግ እንችላለን ማለት ነው። እና ከዚህ ዲስከሽን ደግሞ ማውራት የምፈልገው ነገር አፍሪካን አሁን ብንመለከታት ኬንያ ላይ፣ ናይጄሪያ ላይ የምናያቸው አሪፍ አሪፍ እንቅስቃሴዎች አሉ እና እንደ ኢትዮጵያ በጣም ስማርት የሆኑ በጣም የተማሩ ደግሞ በጣም መስራት የሚችል ኃይል አለን እና ብዙ ዲቨሎፐሮች አሉ። ሶ ከእነሱ ጋር መፎካከር የምንችልበትን እድል እየተማርን ከሄድን ከምናውቀው ከትንሹ ነገር ጋር እያገናኘ ነው ከሄድን ከእነሱ ጋር መወዳደር ከዛ ደግሞ ከእነሱ ጋር አብረን እየሰራን ከዓለም ጋር መወዳደር የምንችልበትን መድረክ መገንባት እንችላለን ብዬ አስባለሁኝ እና ስለ ብሎክቼን ሞር ኢንጌጅ ብታደርጉ ብትሰሙ እዚህ ስፔስ ላይ ካሉ ሊደሮች ጋር አክሰሰብል ናቸው። በጣም ሄልፕፉል የሆኑ ሊደሮች አሉን እና ከእነሱ ጋር ኢንጌጅ ብታደርጉ ለመማር ትንሽ ጥረት ብታደርጉ በጥቂት ጊዜ ኢፈርት እንትን ማለት ትችላላችሁ። የራሳችሁን የተሻለ ቦታ ላይ ማድረስ ትችላላችሁ እና ብዙ ሰው ላይ እዚህ ነገር ላይ 1 አመት 2 አመት አጥቼ ቢሆን ባይሳካስ ምናምን ላይ የዛሬ 2 አመት ምናምን ብሎ ይላል። ግን ብትሞክሩም ባትሞክሩም 2 አመት ማለፉ አይቀርም። ስለዚህ አትሊስት እየሞከራችሁ ይለፍ። ሶ እዚህ ነገር ላይ ለመጀመር ጀስት ይሄ የግድ በጣም ጥልቅ የሆነ እውቀት አሁን ሊኖራችሁ አይገባም። ቀስ በቀስ በቀን ትንሽ ትንሽ እያወቃችሁ ነው የምትሄዱት ማለት ነው እና ኤቭሪቲንግ ደግሞ ዲቨሎፐር መሆን አይጠበቅባችሁም። የተለያዩ ስፔሶች አሉ ኢንጌጅ ማድረግ የምትችሉበት ስፔሶች። ለምሳሌ አሁን ዋሌቶች ላይ የተለያዩ ዋሌት ኢንተርፌሶች ለማየት ትችላላችሁ። ዲኤፋዎች አሉ፣ ዳውስ አሉ እና እነዚህ ላይም ኢንጌጅ ማድረግ ትችላላችሁ እና እናንተ የምትችሉትን ነገር ይዛችሁ እዚህ ስፔስ ላይ መጨመር ትችላላችሁ። የግድ አዲስ ነገር መማር ላይ ይጠበቅባችሁ ይችላል እና እኔ ከራሴ ኤክስፔሪንስ የተማርኩት ነገር ቢኖር ለመጀመር ያላችሁን ይዛችሁ መጀመር ትችላላችሁ። ያላችሁ ስኪል፣ ያላችሁ ትምህርት፣ ያላችሁን እውቀት ይዛችሁ ግን ያን ነገር እያሳደጋችሁ በመሄድ ኦርንጌጅ ማድረግ ትችላላችሁ። ስለዚህ ያው ብሎክቼን በአንድ በኩል ፍሪደም ነው፣ በሌላ በኩል ደግሞ ማንም ሰው ማየት የሚችለው ኦር ደግሞ ኦፕን አውተንቲሰብል ነው። ስለዚህ ይሄ ማለት ነፃነታችንን ምን ቬሪፋይ በሚደረግ መልኩ ኦር እውነተኛነትን ማረጋገጥ በምንችልበት መልኩ የምንጠቀምበት መድረክ ነው እና ይህንን አጋጣሚ ተጠቅማችሁ ወደዚህ ስፔስ ላይ ኢንጌጅ ብታደርጉ በጣም አሪፍ ነው። አዲስ ብትሆኑም ኦልሬዲ ከዚህም በኋላ ለመሞከር የምታስቡ ሰዎች ብትሆኑም እንግዲህ የዛሬው ውይይታችን እናንተ ውስጥ ጥያቄ እንደሚፈጥር እና ሞር ደግሞ የተሻለ ነገር ላይ ለመስራት ስትሞክሩ ስትሰሩ እና ደግሞ አሳክሳችሁ እንደምናያችሁ እርግጠኛ ነኝ። ይህንን ይመስላል። አመሰግናለሁ። መቀጠል ትችላለሽ። እሺ፣ በጣም እናመሰግናለን ሲላ። ቴንክስ ፎር ዲስ ፕሌዠር ዌልካሚንግ ቱ አወር ኔክስት ሜንተር ዳዊት። እንዴት አመሻችሁ? ኦኬ፣ ዳዊት እባላለሁ። እኔ አንዳንድ ነገሮችን ሜንሽን ለማድረግ ያህል ሞስትሊ ፎከስ ማድረግ የምፈልገው ዴቨሎፐሮች ላይ ነው። ለምንድን ነው ዌብ3 ቴክኖሎጂ ላይ አስ ብሎክቼን ዴቨሎፐር
ኦር ደግሞ የብሎክቼን ቤዝድ የሆኑ ካምፓኒዎች ላይ ኤኒ ካምፓኒ መስራት ኦር ደግሞ እዛ ካምፓኒዎች ውስጥ ለመስራት ራስን ማብቃት ያለብን ለምንድን ነው የሚለውን ነገር ላንሳና ከዛ በኋላ ደግሞ እስቲ ይሄ ቴክኖሎጂ ለምንድን ነው ፓወርፉል የሆነው በተለይ ደግሞ ለእኛ ሀገር ኦር ለአፍሪካ ኤኒዋን ዴቨሎፐር መሆን እንደሚፈልግ ሰው ኦር ደግሞ ዴቨሎፐር ሳይሆንም የክሪፕቶ ስፔስ ላይ መስራት ለሚፈልግ ሰው እኔ ክሪፕቶ ስፔስ ላይ ስላችሁ ማርኬቲንግ እውቀት ያለው ሰው ሊሆን ይችላል፣ ግራፊክ ዲዛይነር ሊሆን ይችላል፣ አካውንታንት ሊሆን ይችላል፣ የህግ ሰው ሊሆን ይችላል። በጣም ብዙ ነገሮች ሊሆኑ ይችላሉ። እንደሌላው ኢንዱስትሪ የዌብ3 ኢንዱስትሪም አንድ ካምፓኒ ኦፕሬት ለማድረግ የሚያስፈልጉትን ሰዎች ሁሉንም ሰዎች ይፈልጋል። እስቲ 3 ነገሮችን ሜንሽን ላድርግ ለምን ይሄ ቴክኖሎጂ አስፈላጊ እንደሆነና እናንተም በደንብ ማሰብ እንዳለባችሁ ማለት ነው። አንደኛው ኦፖርቹኒቲ ነው። አሁን ምን አይነት ኦፖርቹኒቲዎች አሉ እዚህ ዌብ3 ኢንዱስትሪ ላይ ለዴቨሎፐሮች ኦር ደግሞ ለማንኛውም ሰው ማለት ነው። ራሳችሁን ብቁ አድርጋችሁ እስከተገኛችሁ ድረስ በዚህ ኢንዱስትሪ ላይ ያሉት ኦፖርቹኒቲዎች በጣም ብዙ ናቸው። ዝም ብላችሁ አይታችሁ ከሆነ የትኛው ካምፓኒ ነው ኦር ደግሞ የትኛው ኤኒ ቴክኖሎጂ ሊሆን ይችላል ኤኒ ዌብ ቱ ቴክኖሎጂ አሁን ላይ ግራንት ተሰጥቷችሁ ከከተሞች ላይ ስለተሳተፋችሁ ሪዋርድ ተሰጥቷችሁ ቢውልድ እንድታደርጉ የሚፈቅድላችሁ ነገር በጣም ሊሚትድ ነው። አሁን ላይ ዌብ3 ላይ ግን በጣም እያደገ ያለ ቴክኖሎጂ ከመሆኑም አንፃር ኤርሊ ስቴጅ ላይ ስለሆነ ብዙ ኢንሴንቲቮች አሉ አሁን ላይ ጆይን ለሚያደርጉ ሰዎች ማለት ነው። ስለተማራችሁ ልትከፈላችሁ ይችላል። ሜምበርስ ሆናችሁ ሊከፈላችሁ ይችላል። አይዲያችሁን ቢውልድ ልታደርጉ ስትፈልጉ የሚያግዛችሁ ካምፓኒ አለ። አብዛኞቹ የሚያግዟችሁ ለማርኬቲንግ ፐርፐዝ ሊሆን ይችላል። እነሱ ፕላትፎርም ላይ ዴቨሎፕ እንድታደርጉ፣ አንዳንዶች የራሳቸው ምክንያት ሊሆን ይችላል። አንዳንዱ ስለ ቴክኖሎጂውን በጣም ስለሚጨነቅ ሊሆን ይችላል። ግን በዚህም ዞሮ በዚህ ሰፖርት አለ ለመማር ማለት ነው። ኦፖርቹኒቲዎች አሉ እንትን እስከሆናችሁ ድረስ ፍላጎት እስካላችሁ ድረስ ማለት ነው። ሌላኛው አንዱ ከመማር በተጨማሪ ኦፖርቹኒቲ አለ ብዬ የማስበው እኔ ስራ ለማግኘት ወይ ደግሞ ገንዘብ ለማግኘት አሁን ላይ ስፔሱ አይኖ የክሪፕቶ የብሎክቼን እና ዌብ3 ስፔስ ዳይሬክትሊ ከማርኬቱ ጋር የተገናኘ ነገር ነው። ቤር ማርኬት ሲሆን እና ቡል ማርኬት ሲሆን ከፍ ዝቅ ይላል የዲቨሎፕመንት ኢንቫይሮንመንቱ። ግን እንደዛም ሆኖ ግን አሁን ላይ ብዙ ኦፖርቹኒቲዎች አሉ። እንደ ኢንተርን ሊሆን ይችላል፣ እንደ ጁኒየር ሊሆን ይችላል፣ ኦር ደግሞ ሲኒየርም ከሆናችሁ እነዚህ ነገሮችን ጆይን ማድረግ እውቀቱ እስካላችሁ ድረስ በብዙ ዋጋ በብዙ ብር ዌብ ላይ ከሚከፈላችሁ ብር በብዙ በተሻለ ብር ኮምፒት ማድረግ ትችላላችሁ። አንደኛው ገና አንሳቹሬትድ ነው ቦታው። ሁለተኛው ኢትዮጵያ ውስጥ መሆናችን ረከስ ባለ ዋጋ እንድንሰራ ይፈቅድልናል ለኛ። ገንዘቡ ኢትዮጵያ ውስጥ ይመጣ ብዙ ቢሆንም ማለት ነው። ሌላኛው አይ ቲንክ ፕሮዳክት ቢውልድ የምታደርጉ ከሆነ ቅድም እንዳልኳችሁ ብዙ አይነት ግራንት ኦፖርቹኒቲዎች አሉ። እኔ ብዙ ጊዜ የምመክረው ምንድን ነው የተለያዩ ብሎክቼኖችን አፕሮች ማድረግ ነው። አብዛኞቹ ብሎክቼኖች ስራቸው ላይ ብትገቡ የፈንዲንግ ፕሮግራም ኦር ኤዱኬሽን ፕሮግራም ኦር ደግሞ ሰም ካይንድ ኦፍ የሆነ አክቲቪቲ አላቸው። እነዛን ፓርቲስፔት ማድረግ አንደኛ ትማራላችሁ፣ ስትማሩ ግን እየተከፈላችሁ ነው የምትማሩት። ይሄ ነው አንዱ ኦፖርቹኒቲ ማለት ነው። ስራም ስታገኙ ግድ ዴቨሎፐር ሆናችሁ ሳይሆን ወር ደግሞ ቋሚ ሰራተኛ ሆናችሁ ሳይሆን በነፃ መስራት ጀምሩ ጥሩ ብዬ አስባለሁ። እንደ ኢንተርን ማለት ነው። ኢንተርንሺፕ ብዙ ጊዜ ኔትወርካችሁን ቢውልድ ያደርግላችኋል፣ እውቀት ይኖራችኋል። በዛ ላይ ደግሞ
ብዙዎቹ ኦፖርቹኒቲዎች ኢንተርንሺፖች ዌብ3 ላይ ነፃም አይደሉም። ትንሽ ገንዘብ ማግኘት ትችላላችሁ። እንደዛ እያደረጋችሁ ፖርትፎሊያችሁን ዲቨሎፕ አድርጋችሁ የተሻለ ስራ ትሰራላችሁ። ዌብ3 ላይ የሰራሁት የመጀመሪያዎቹ ስራዎች ይህንን ኤግዛምፕል ብነግራችሁ ተከፍሎኝ አልነበረም። አሴ ቮለንተር ነበር የሰራሁት እና ይሄንንም አንድ ነገር እንትን ብታደርጉት። አንድ ነገር ግን ሜንሽን ማድረግ የምፈልገው እኔ እንዴት ልበላችሁ፣ ቁርጠኛ ካልሆናችሁ ይሄን ኢንዱስትሪ ለመቀላቀል ቁርጠኛ ካልሆናችሁ፣ ለመማር ቁርጠኛ ካልሆናችሁ እንደዚህ ሶሻል ሚዲያ ላይ እንደምትሰሙት እንደዚህ ሰዎች ገንዘብ ይገኛል ብሎ እንደሚያወሩት አይደለም። ሪል በጣም ኮምፕሊኬትድ የሆነ ኤንቫይሮንመንት እንዲህ ስላችሁ እንዳትፈሩት፣ ግን በጣም ቁርጠኝነት የሚፈልግ ኤንቫይሮንመንት ስለሆነ በደንብ አስቡበት። ሁሉም ሰው አንድ ሰው ሲናገር አንድ ሰው ሰምቶ ጆይን አደርጋለሁ፣ ሰራለሁ፣ ማራለሁ ይላል። ግን ገፍቶ የሚሄድበት ሰው በጣም ትንሽ ሰው ነው። ይሄ ከራሴ ኤክስፒሪያንስ ነው የምነግራችሁ። ብዙ ሃካቶኖችን ኦንላይን ትምህርቶችን ብዙ ጊዜ ዩኒቨርሲቲ ላይ አዘጋጅተን ስለምናውቅ ኢቨንቶችን ጨምሮ ሰው እንትን ይላል። የመጀመሪያው ጊዜዎች ላይ አልተሳኩልኝም ብሎ ካሰበ አልተሳኩልኝም ብሎ ወር ደግሞ አንድ ሁለት ኢንተርቪዎችን አድርጎ ስላልተቀጠረ ወር ደግሞ ግራንቶችን ስላላገኘ ይተዋል። ግን እንደዛ መሆን የለበትም ብዬ አስባለሁ። ይህን ቴክኖሎጂ የምትወዱት ከሆነ እና ፊውቸር አለው ብላችሁ የምታስቡት ከሆነ በደንብ ጥረት ታደርጉበት ጊዜ ብትሰጡት አይ ቲንክ ወደፊት ይከፍላችኋል ብዬ አስባለሁ። ሌላኛው ነገር ከኦፖርቹኒቲ በተጨማሪ ስለ ኢምፓክት ማውራት ፈልጋለሁ። ዌብ3 ቴክኖሎጂ ሪቮሉሽናይዝ የማድረግ አቅሙ ገና ያልተነካ ነው ብዬ አስባለሁ። እኔ አሁን ፖቴንሻል እያየን ያለው ፖቴንሻል ብሎክቼን ቴክኖሎጂ ኢምፕሊመንት ከተደረገባቸው ነገሮች ውስጥ ፋይናንስ ውስጥ ስላችሁ ክሪፕቶ ከረንሲዎች ማለት ነው። ክሪፕቶ ከረንሲዎች ኢቨን ቢገስት ሰክሰስ ቢሆኑም ብሎክቼን ላይ ስቲል እነሱም ገና ናቸው። አዶፕሽን ይቀራል። አንዳንድ ችግሮች አለባቸው ማርኬቶቹ ራሳቸው። ሬጉሌሽን በጣም እንትን ነው፣ ጥብቅ ነው ክሪፕቶዎች ላይ። እነዚህ ነገሮች ሁላ ተጨምረውበት ግን አሁን ቢገስት ኢምፓክት ዌብ3 ላይ እየፈጠሩ ያሉ ነገሮች ክሪፕቶ ከረንሲዎች ናቸው። ይሄ የብሎክቼን ማቅረብ ከሚችለው ኦፈር ማድረግ ከሚችለው ጥቅም አንዶች ናቸው። አንደኛው ፖርሽን ነው ስለ ክሪፕቶ ስናወራ ማለት ነው። ቢትኮይን አሁን ላይ ኤስኤንፒ 500 ውስጥ ያለ ካምፓኒዎች በላይ ኢቫሉዌሽን አሉ። ስቴብል ኮይኖች እነዚህ እነ ማስተር ካርድ እና እነ ቪዛ ትራንዛክት ከሚያደርጉት ቮሊዩም በላይ የሆነ ነው አሁን ትራንዛክሽን ቮሊዩማቸው። እነዚህ ነገሮችን ስታዩ ዲፋይ ፕላትፎርሞች የሚያደርጉት እንቅስቃሴ፣ ናዝዳክ ላይ ሊስት የተደረጉ ካምፓኒዎች የሚያደርጉት ትሬድ ቮሊዩም እና አንድ ሴንትራል ኤክስቼንጅ እንደ ባይናንስ ላይ የሚደረገው 24 አወር ትሬዲንግ ቮሊዩም ስታዩ ይሄ የ100 ዓመት እድሜ ያለው እና የዛሬ 8 ዓመት የተቋቋመ ካምፓኒ ምን ያህል በፍጥነት እንዳደገ ስታዩ የሆነ ተስፋ ታያላችሁ። ኢምፓክት ይህን በትንሽ ጊዜ ውስጥ ነው በ14 13 ሜይ ቢ በደንብ ኢምፓክት አዶፕሽን እየጨመረ ከሄደበት ጊዜ ጀምሮ ማለት ነው። በዚህ ጊዜ ውስጥ ይሄን ያህል ማድረግ ከቻለ ወደፊትስ ምን ማድረግ ይችላል? ቴክኖሎጂው ማቹር እያደረገ ሲሄድ ብዙ ኢኖቬተሮች፣ ኢንቨስተሮች፣ ሬጉሌተሮችም እየገቡበት ሲሄዱ ኢንዱስትሪው ክሊር እየሆነ ሲሄድ ኢምፓክቱ በጣም ብዙ ነው ብዬ አስባለሁ። የሀገራችንን ኢኮኖሚ ከማሳደግም አንጻር ኢኮኖሚ ስላችሁ እኔ አሁን አንድም ማምነው ነገር አለ። ኢምፕሊመንት ለማድረግ ኮምፕሊኬትድ ቢሆነው የእኛ ሀገር የዶላር ፍላጎት ይሄ ኮምፕሊኬትድ የሆነ የውጭ ትሬድ እና የሬሚታንስ ኢንዱስትሪ
በሆነ መልኩ በክሪፕቶዎች ይፈታል ብዬ አስባለሁ። ኮምፕሊትሊ ባይፈታም የሆነ ጫና ክሪፕቶ ከረንሲዎች ሊቀንሱ ይችላሉ ብዬ አስባለሁ። ይሄ አሁን እኛ ሀገር ላይ ከማነሳቸው ኤግዛምፕሎች መሀል አንዱ ነው። እነዚህ ባንኪንግ ኢንዱስትሪዎችን ሪቮሉሽን ከማድረግ አንጻር ይሄ ስለ አንድ ፋይናንሻል ነገር ነው እያወራኋቸው ያሉት። አሁን ላይ ግብርና ላይ ደግሞ ብሎክቼን ገብተን ስናወራ እኛ ሀገር ላይ እየተሰሩ ያሉ አፍሮቫሊ፣ ዋጋ፣ አርኬና እነዚህ ፕሮጀክቶች እንዳለ ግብርና ላይ የሚሰሩ ብሎክቼን ቤዝድ የሆኑ እንቅስቃሴዎች ናቸው እና እነሱንም ግብርናው ላይ በጣም ተጽዕኖ ማድረግ ይችላሉ ብዬ አስባለሁ። ዝም ብሎ የተመረቱ ምርቶችን ከመሸጥ ይልቅ ቬሪፋይድ የሆነ ትረስት ወርዝ የሆነ ቫሊዩ አድ የተደረገበት ፕሮዳክትን በመሸጥ አይ ቲንክ ብዙ ነገሮችን ቫሊዩ አድ ማድረግ እንችላለን። ሌሎች ስፔሶች ላይም አይዲ ላይ ኦነርሺፕ ቬሪፊኬሽን ላይ አንዳንድ ፕሮፖዛሎች አሉ የማያቸው ፕሮፖዛሎች የሴኩሪቲ ኦነርሺፕ ቬሪፊኬሽን፣ የሮያሊቲ ማርኬት፣ ሰከንደሪ ማርኬት እና እነዚህ ሎያሊቲ ፖይንት ቶከናይዜሽን ኢቨን ካምፓኒ ቶከናይዜሽንን ጨምሮ ማለት ነው። በብዙ ነገሮች ላይ የተለያዩ ፕሮፖዛሎችን እያየ ነው። ይሄ ነገር አሁን በጣም ጥሩ ነገር ነው። እነዚህ የክሪፕቶ አይደሉም ኦር ዋሌት የሆኑ ነገሮች አሉ። ሪል ኢምፓክት ማምጣት የሚችሉ ነገሮች ናቸው። ኢቭን አንዳንዴ የብሎክቼን ቴክኖሎጂ መሆናቸውንም አናይም እኛ ስንጠቀም። ከጀርባ ግን ብዙ ነገሮችን ዋጋ የሚቀንሱ ነትን የሚቀንሱ ታይምን ስፔንድ የምናደርገውን የሚቀንሱ ብዙ ነገሮችን የሚያደርጉ ነገሮች ከጀርባው ፕሮሰስ ለማድረግ ይጠቅሙናል። ኢምፓክት ላይ ይህንን ካልኩ ሌላኛው ፊውቸር ኬሪየር ቢውልድ ለማድረግ ፊውቸር ያለው ነገር ነው ብዬ አስባለሁ። እንዳልኳችሁ ወድም ገና ከተጀመረ በጣም ትንሽ ጊዜው ነው። ብዙ ትኩረት እያገኘ ያለ ኢንዱስትሪ ነው። አሁን ላይ ሰዎች ብዙ ጊዜ ቤር ማርኬት ላይ ይወጣሉ፣ ቡል ማርኬት ላይ ይገባሉ። ለምሳሌ የቢትኮይን ዋጋ ልክ ሲጨምር ስለ ቢትኮይን ሶሻል ሚዲያ ላይ የሚጽፉ ሰዎች በአንድ ይበዛሉ። ሁሉም የሶሻል የቢትኮይን ኢንፍሉንሰር ይሆናል። ከዛ ደግሞ ልክ ዋጋው ሲቀንስ የሰው ድምፅ እንዳለ ጥፍት ይላል። ይሄ ነገር የሚያሳያችሁ አንደኛው ነገር የማርኬቱ ገና መሆኑን ነው። ዝም ብሎ ገብተው የሚወጡ ሰዎች አንኤክስፒሪየንስድ በሆኑ ሰዎች የተያዙ ቦታዎች አሉ ብዬ አስባለሁ እና ያ ነገር ሪል በደንብ ኢንዱስትሪው ላይ መቆየት ለሚፈልግ ሰው እውቀቱን እያሻሻለ ኤክስፐርት ለመሆን ለሚፈልግ ሰው ኖት ኦንሊ እንደ ጆብ እና እንደ አንዳንድ የፍሪላንስ ስራዎች ወደፊት ትልቅ የሆነ ኬሪየር ቢውልድ ማድረግ ይችላል ብዬ አስባለሁ። ኤቭሪዋን ፊውቸር ያለው ነገር ስለሆነ ማለት ነው። እነዚህ ነገሮች እንዳለ ለዚህ ለብሎክቼን ቴክኖሎጂዎች ለኤኒ ዌብ3 ፕሮዳክት ትኩረት እንድትሰጡ እና እንድታስቡበት ከሚያደርጋችሁ ነገር መሀል አንዱ ነው። ይሄ እንግዲህ ያልኳችሁ ነገሮች እንዳሉ ሆነው ኢትዮጵያ ውስጥ ያሉት ሰፖርቶች ምንድን ናቸው? እዚህ ደረጃ ላይ ለመድረስ ማን ነው ብዙ ጊዜ ሰፖርት ሊያደርግ የሚችለው? አሁን እንደዚህ አይነት ስፔስ መኖራቸው እንደዚህ ኢምፐርሰን የሆኑ ሚታፖች፣ ዩኒቨርሲቲዎች ላይ ያሉ የብሎክቼን ክለቦች፣ የተለያየ ኦፍላይንም ኦንላይን እንቅስቃሴዎች ኔትወርክ ቢውልድ እንድታደርጉ ያደርጋችኋል። ከዛ ናውሌጅም ሼር ታደርጋላችሁ እዛ ኔትወርኮች ውስጥ እና እነሱ ነገሮች አንድ ናቸው። እዚህ የካርደኖ አካዳሚ ጀምረውታል። ኢትዮጵያን ብሎክቼን ኔትወርክ ፎር ዘ ፓስት 4.5 or 5 years እነዚህን ነገሮች ያደርግ ነበር። አሁን ደግሞ ሌሎችም እንትኖች እየመጡ ነው። በተቋምም ደረጃ በኮሚኒቲም ደረጃ ብዙ ነገሮች የተሰሩ ነው። አይ ቲንክ ሰፖርት አላችሁ ብዬ አስባለሁ።
ግን አንድ ነገር ማሰብ ያለባችሁ ሰፖርት ስትባሉ ሁሉም ሰው ኤቭሪ ስቴፕ እጃችሁን ይዞ የሚያስኬዳችሁ ሰው አታገኙም። በጣም ሬር ነው። የእናንተ እንትን ነው ፍላጎትና ጥረት ነው የሚወስነው እዚህ ነገር ላይ እንጂ ትንሽ መንገዱን ከማሳየት ውጭ ኤቭሪ ስቴፕ የሚነግራችሁ ሰው አታገኙ። እሱን አንድ ነገር ኮንሲደር ማድረግ አለባችሁ። ለዛም ነው ለራሳችሁ የምትፈልጉትን ነገር እውነቱን ንገሩትና ጀምሩት የምለው ማለት ነው። ያ እነዚህ ናቸው ዋና ዋናዎቹ ማለት የፈለግኳቸው ነገር። ቴንክ ዩ ጋይስ ፎር ኢንቫይት ሚ። አይ ሆፕ እዚህ ጋር ያሉትን ጥያቄዎች መልሻለሁ ብዬ አስባለሁ። እስቲ ወደፊትም ደግሞ እንትን አለ። ቴንክ ዩ። ኦኬ በጣም ነው የምናመሰግነው። ዊ ትሩሊ አፕሪሺየት ዳት እንደዚህ አይነት ኖሌጅ ኢንሳይትፉል የሆነ አይዲያዎች ሼር እያደረጋችሁ ስለሆነ ሲላም ዳዊትም አም ዌልካሚንግ ቱ አወር ኔክስት ስፒከር ኦር ሜንቶር ሊዲያ። እናመሰግናለን ሊዲያ። ወይ ቴንክ ዩ ጽዬ። እሺ እንዴት አመሻችሁ? ሊዲያ እባላለሁኝ። ዛሬ እኔ የተወሰነ ስለ ብሎክቼን እንዴት አድርገን ደግሞ ክሪፕቶ ፓወርድ የሆኑ ፕሮዳክቶችን ማርኬት ማድረግ እንችላለን ከአይዲያ ጀነሬሽን ጀምሮ ማውራት ፈልጋለሁ። ሶ ብሎክቼን ስለ ብሎክቼን ስናስብ ዳይሬክትሊ ሪሌት የምናደርገው ስለ ክሪፕቶ ብቻ ነው። ነገር ግን ክሪፕቶ በጣም ትንሹ ፓርት ኦፍ ብሎክቼን ነው። ብሎክቼን ብዙ ዩዝ ኬዞች አሉት። ከነሱ ውስጥ ፋይናንስ እና ባንኪንግ አለ፣ ሰፕላይ ቼን ማኔጅመንት አለ፣ ስለ ሄልዝ ኬር፣ ጌሚንግ ላይ ብንመጣ፣ ከዛ ደግሞ ሪል ስቴትም ኢቨን አይደንቲቲ ቬሪፊኬሽን ላይ ከገቨርንመንት ጋር በሚያያዙ ደግሞ ለምሳሌ ቮቲንግ ሲስተሞች ላይ አሁን አንዳንድ ገቨርንመንቶች ምን እያደረጉ ነው? ብሎክቼንን ቤዝ ያደረገ ቮቲንግ ሲስተም ይጠቀሙ ነው። ለምን ሲባል አንደኛ ሴኪሪቲ ነው፣ ሁለተኛ ደግሞ ትራንስፓረንሲ ነው። ስለዚህ ብሎክቼንን ምን ያህል እየተጠቀምነው ነው የሚለውን ነገር ራሳችንን መጠየቅ መቻል አለብን ማለት ነው። ክሪፕቶ ምን ውስጥ ይካተታል? እዚህ ፋይናንስ እና ዲጂታል አሴት ሴክተር የምንለው ውስጥ ይገባል ማለት ነው። ሶ አሁን ምን ላወራችሁ ነው የምፈልገው ስለ ክሪፕቶ ላይ እንዴት አድርገን ክሪፕቶ ፓወርድ የሆኑ ፕሮዳክቶችን እንዴት ማምጣት እንችላለን፣ ብናመጣቸውስ ማነው ተጠቃሚ የሚሆነው፣ እንዴት አድርገን እኛስ መጠቀም እንችላለን የሚሉትን ነገሮች ላውራችሁ። ስለዚህ በክሪፕቶ ፓወርድ ያደረጉ ፕሮዳክቶች ማለት ነው ሴንትራላይዝ ኮሚኒቲዎች ወደ ኢንዲቪዥዋል ወይም ደግሞ ወደ ግለሰብ የምንለው ኮምፕሊትሊ እየተቀየረ ነው ያለው። ይሄ ምንን አመጣ? ትራንስፓረንሲን አምጥቷል። ኤፊሽንሲ ያለን አዳዲስ ኦፖርቹኒቲዎችም እየመጡ ነው ማለት ነው። ስለዚህ አሁን ዲፋይን ብታስቡ ቢትኮይን የጀመረው እንደ ዲጂታል ከረንሲ ነው። ዛሬ ግን ብሎክቼንን ስታስቡት ምንድነው ዲሴንትራላይዝድ የሆነ ፋይናንስን ወደ ኤንኤፍቲ የተለያዩ ነገሮች እየመጡ ነው ማለት ነው። ስለዚህ ከምን እንጀምር ብለን ራሳችንን ስንጠይቅ የመጀመሪያው ነገራችን ምንድነው? አይዲያ ማምጣት ነው። አይዲያ ከምንድን ነው የሚመጣው? ብዙ ጊዜ ካያችሁ ፕሮዳክትም ሊሆን ይችላል፣ ሰርቪስም ሊሆን ይችላል። በጣም ሰክሰስፉል የሆኑት ስታስቡ ከምን ተነስተው ነው የሚለውን ነገር ነው ማየት ያለባችሁ። በእሱ መልሱ ምንድን ነው? ችግር ነው። ችግር ማለት የሆነ አይነት ክፍተት አየን፣ ያንን ክፍተት በምን እሞላዋለሁ፣ ይህን ክፍተት ስሞላው ማን ሊጠቀም ይችላል የሚለውን ነገር ሰፋ አድርገን ስናስብ ማለት ነው። ስለዚህ አሁን ፔን ፖይንቷን ስናውጣት ምንድን ነው ምን አይነት ኢንኤፊሽንሲዎች ኤግዚስት ያደርጋሉ ብሎክቼን ላይ ነው ዴይ ቱ ዴይ ላይፋችን ላይ እና በብሎክቼን እንዴት አድርጌ ፊክስ ላደርገው እችላለሁ የሚለውን ነገር ምን ማድረግ መቻል አለብን? አይደንቲፋይ ማድረግ መቻል አለብን ማለት ነው። ከዛ በኋላ ወደ ማርኬት ሪሰርች እንመጣለን፣ ኬዝ ስተዲዎችን እናያለን። አሁን ሰክሰስ ስቶሪ ብንል ከሲምፕል አይዲያዎች ተነስተው በጣም ትልቅ ቦታ የደረሱ ስታርታፖችን ማየት እንችላለን። ለምሳሌ ዩኒስዋፕን ማየት ትችላላችሁ። ስለዚህ ዩኒስዋፕ ከሲምፕል አይዲያ ከዲኤክስን ምን ማድረግ ጀመረ? ክሪፕቶከረንሲን ያለ ኢንተርሚዲየሪ ትሬድ የሚደረግበትን ኤክስቼንጅ ክሬት በማድረግ ተጀመረ ማለት ነው። አሁን የት ነው ያለው የሚለውም ማየት ትችላላችሁ። ኢን ቢሊየንስ ትራንዛክሽን ኢዝሊ ትራንዛክት የሚደረጉበት ቦታ ሆኗል ማለት ነው። ስለዚህ እንደዚህ አይነት ስቶሪዎችን እያየን ስንመጣ ምን እንሆናለን? ሞር ኢንስፓየር እየሆንን ኦኬ እኔም አይከን ዱ ኢት የሚለውን አይነት ፖይንት ኦፍ ቪው ይዘን እንትን ማለት እንችላለን ማለት ነው።
ስለዚህ አሁን ብሎክቼን ቤዝድ የሆኑ አይዲያዎችን እንዴት አድርገን ቫሊዴት እናርግ ነው። የመጀመሪያው ምን አውርተናል? ትክክለኛ ፕሮብለም የምንለውን ነገር አይደንቲፋይ ማድረግ መቻል ማለት ነው። ስለዚህ ቢትኮይን ምን ሴቭ አደረገ፣ ቢትኮይን አሁን ምንድን ነው ላይክ እየጠቀመው የሚለውን ነገር ብናይ ማለት ነው። ፒር ቱ ፒር የምትባለውን ትራንዛክሽን ያለ ኢንተርሚዲየሪ ለመጀመሪያ ጊዜ ያየ ነው በቢትኮይን ነው አይደለ? ስለዚህ ይሄ ሴንትራላይዝ የሆነውን ፋይናንሻል ኮንትሮል ወደ ምን መጣ? ወደ ዲሴንትራላይዝ መጣ። ኤኒባዲ እኔ እዚህ ቁጭ ብዬ አውስትራሊያ ላለው ጓደኛዬ አይ ካን ሴንድ ቢቲሲ ኢን ሰከንድስ ማለት ነው። ስለዚህ እንደዚህ አይነት ላይክ ሶሉሽን የሚሆን አይነት ፕሮዳክት ማሰብ መቻል አለብን ነው። ሁለተኛው ደግሞ ማርኬት ሪሰርቻችንን መስራት መቻል አለብን። ማርኬት ሪሰርቻችን ላይ ምን መካተት አለበት? ኮምፒውተሮቻችንን ማየት አለብን። እኔ ያሰብኩት ፕሮብለም ሶሉሽን አለው። እሺ ሶሉሽን ካለው ደግሞ ማን ናቸው ኮምፒውተሮቼ? ኢንዱስትሪ ትሬንዱ ምንድን ነው? ፖቴንሻሊ ይህን ፕሮዳክት ወይም ደግሞ ሰርቪስ ሊጠቀሙ የሚችሉ ዩዘሮች ማን ናቸው የሚለውን ማወቅ መቻል ስላለብኝ ሪሰርች እንሰራለሁ ማለት ነው። ከዛ ደግሞ ኤምቪፒ የምንለው ዜጋ ይመጣል። ሚኒመም ቫያብል ፕሮዳክት የምንለው ማለት ነው። ይሄ ምንድን ነው? ኮንሰፕታችንን ቴስት የምናደርግበት ነው። አክቹሊ ፕሮዳክቱን ኦር ደግሞ ሰርቪሱን ዲቨሎፕ አድርገን ማርኬት ላይ ከማውጣታችን በፊት ምን ማድረግ መቻል አለብን? በፕሮቶታይፕ ፈንክሽናሊቲውን እና ዩዘር ኢንትረስታችንን ማወቅ እንችላለን ማለት ነው። አሁንም ደሴም ኤግዛምፕል ልስጣችሁና ዩኒስዋፕ ምንድን ነው ያደረገው? ሲምፕል የሆነ ስማርት ኮንትራክት ዲቨሎፕ አድርገው ከዛ በኋላ ምን አደረጉ? ፉል ፍሌጅ የሆነ ኤክስቼንጅ የመጣው ከዛ በኋላ ነው። ስለዚህ እቺ ኤምቪፒ የምትባሏ በጣም ክሩሻል የሆነች ፖይንት ናት ማለት ነው። ከዛ በኋላ ዲማንዳችንን ቫሊዴት ማድረግ መቻል አለብን። አሁን እዚህ ጋር ምን ይመጣል? ፊድባክ እና ይሄ ቤታ ቴስት የምንለው ነገር ይመጣል ማለት ነው። ይህን ስናወራ ወደ ምን መጣን? የክሪፕቶ ኮሚኒቲ ወይም ደግሞ ላይክ ኢንጀነራል ብሎክቼን ላይ ያሉ ኮሚኒቲዎች ይመጣሉ ማለት ነው። ስለዚህ ፊድባክ በደንብ አድርገን ፎሎ ማድረግ መቻል አለብን። ምክንያቱም ፊድባክ በተቀበልን ቁጥር ምን እያየን ነው? መሻሻል ያለባቸውን ነገሮች፣ አፕሪሺየት የሚደረጉ ነገሮችን በደንብ ምን እያደረግን እንሄዳለን? እያብላላን እያስተካከልን እንሄዳለን ማለት ነው። ከሱ በኋላ ቴክኒካል ፊዚቢሊቲ የምትለዋን እናያታለን። አሁን እዚህ ጋር ትክክለኛውን ብሎክቼን መምረጥ ኢቴሪየም አለ፣ ሶላና፣ የተለያዩ ቤሲሲ የተለያዩ ብሎክቼኖች ስላሉ ማለት ነው። የትኛው ነው እኔ ላሰብኩት ፕሮዳክት ኦር ሰርቪስ ቤስት የሚለውን ነገር መምረጥ መቻል አለብን። ይሄን ስናደርግ እያንዳንዱ ብሎክቼን የተለያየ አይነት እንትን አለው፣ ጠቀሜታ አለው ራይት። ስለዚህ ምንድን ነው የሚለውን ነገር ለማወቅ ሪሰርቻችንን በደንብ መስራት መቻል አለብን ማለት ነው። አሁን እሷን ከጨረስን በኋላ ወደ ምን እንመጣለን መሰላችሁ? ስለ ሬጉሌሽን እና ሴኪሪቲ ቻሌንጆችን ምን ማድረግ መቻል አለብን ማሰብ እና እንዴት አድርጌ ነው ታክል ላደርግ የምችለው የሚለውን ነገር ማወቅ መቻል አለብን። አሁን ኮምፕላያንስ የምትባለው እዚህ ጋር ይመጣል ማለት ነው። በየሪጅኑ የተለያየ አይነት ሬጉሌሽን አለ። ኢትዮጵያ ላይም እንደምታውቁት ነው። ስለዚህ እሱን በምን መልኩ ታክል አደርገዋለሁ የሚለውን ነገር ማወቅ መቻል አለብን ማለት ነው። ስለዚህ ኤኒ ስታርታፕ ሊሆን ይችላል፣ አዘ ፐርሰን ኢንተርፕረነር ልኖር እንችላለን፣ ኢቨን ላይክ ትልቅ ካምፓኒም ልናቋቁም እንችላለን። ነገር ግን ምንድነው ሲምፕል አይዲያዎችን ወደ ሰክሰስፉል የሆኑ ክሪፕቶ ፓወርድ ፕሮዳክትስ መቀየር መቻል የሚለው ላይ ነው አሁን ያወራችሁ ፕሮሰስ ስለሱ ነው የሚያወራ ማለት ነው። ስለዚህ እሱን ከጨረስን በኋላ ብሎክቼን በጣም የተለያዩ ዩኒክ የሆኑ አድቫንቴጆችን ፕሮቫይድ ያደርግልናል። ስለዚህ ለምሳሌ አሁን ስማርት ኮንትራክትን ብናይ፣ ዲያፖችን ብናይ በጣም ላይክ እኔ ብዙ ጊዜ ሳስበው ከጭንቅላቴ በላይ ነው የሚሆንብኝ እና የዌብ3 ይዞልን ከመጣቸው እንትኖች ውስጥ አንዱ ይሄ ነው። ስለዚህ ላይክ ምንድን ነው እኔ እንዴት አድርጌ ነው እዚህ ላይ መሳተፍ የምችለው? እኔ በምን መልኩ ገንዘብ ላገኝ እችላለሁ? ክሪፕቶ እኮ ኢዝ ኖት ኦንሊ ትሬዲንግ። ቁጭ ብዬ እኔ ቢትኮይን ትንገባ ይሄን ያክል አተረፍኩ እያልኩኝ ብቻ መኖር ማለት ራሴን ሊሚት ማድረግ ነው። ስለዚህ በጣም ከዛ በላይ ብዙ ነገር ልናገኝበትና ልናደርግበት የምንችልበት ነው። ሶ ፋይናሊ ስለምን ላውራችሁ? ሞኔታይዜሽን ስትራቴጂዎችን ላውራችሁ።
ሶ ሌሴ አዘ ስታርታፕ በምን መልኩ ገንዘብ ላገኝ እችላለሁ? እነዚህ ክሪፕቶ ፓወርድ የሆኑ ፕሮጀክቶችን ኢኒሼት አድርጌ ብለን ራሳችንን ብናስብ ለምሳሌ ቶክን ሴልስን ማየት እንችላለን። ቶክን ሴልስ ውስጥ አይሲዮ አለ፣ አይዲዮ ማለት ኢኒሻል ኮይን ኦፈሪንግ አለ፣ ኢኒሻል ዲክስ ኦፈሪንግ፣ ኤስቲዮ አለን። ስለዚህ በሱ መጠቀም እንችላለን። ሁለተኛው ሰብስክሪፕሽን ሞዴሎች ናቸው። ይሄ ማለት ምንድን ነው? ክሪፕቶ ፔመንቶችን ለምሳሌ ለሰብስክሪፕሽን ሌስ አሁን የኢትዮጵያን ኔትፍሊክስ የሰሩት ልጆች ምን ማድረግ ይችላሉ? ክፍያውን በክሪፕቶ ራሳቸው ዲቨሎፕ አደረጉት ክሪፕቶ ምን ማድረግ ይችላሉ? መቀበል ይችላሉ ማለት ነው። ምን እየሰሩ ነው? አንደኛ ለክሪፕቶ ሊኩዴሽን፣ ሁለተኛ ደግሞ እንደ ፔመንት ሰርቪስ ክሪፕቶን አዶፕት እያደረጉ ነው ማለት ነው። ሌላው ደግሞ ኤንኤፍቲ እና ዲጂታል አሴት የምንላቸው ናቸው። ይሄ ለምሳሌ አርቲስት ለሆኑ ሰዎች ሁልጊዜ ምንድነው ሚውዚየም ላይ የሆነ እንትን ከማዘጋጀት ምናምን ምን ያደርጋሉ? ወደ ዲጂታል አሴት መቀየር ይችላሉ ማለት ነው። ስለዚህ አሁንም ቢሆን ፔመንት ሜተዳቸው ምን እያደረጉ ነው? እያስፋፉ ነው ማለት ነው። ሌላው የመጨረሻው ማንሳት የምፈልገው ከዚህ ከሞኔታይዜሽን ጋር ተያይዞ ዲፋይ ቱልስ ናቸው። ከነዚህ ውስጥ እነ ስቴኪንግ አለ፣ ሊኩዊዲቲ ፑል፣ ይልድ ፋርሚንግ። እነዚህ ለምን ይጠቅማሉ? ሬቨኒው ጀነሬት የምናደርግባቸው መንገዶች ናቸው ማለት ነው። ስለዚህ ክሪፕቶን ምን ማድረግ እንችላለን? አዘ ቢዝነስ ምን ልንለው እንችላለን? ላይክ ልንጠቀምበት እንችላለን። ዩዝ ኬዙን ልናሰፋው እንችላለን ማለት ነው። ሶ እሺ ካምፓኒን ክሬት አድርገናል፣ ኦልሬዲ ጨራርሰናል። እንዴት አድርገን ገንዘብ ማግኘት እንደምንችል አውቀናል። ሶ ፋይናሊ ምን ማሰብ መቻል አለብን? ስለ ግሮዝ እና ስለ ስኬሊንግ ማውራት አለብን። እዚህ ጋር ምን ይመጣል? ኮሚኒቲ የምትለው ፓርት ትመጣለች። ኮሚኒቲ ቢልድ ካላረግን ኤኒ ፕሮጀክት ክሪፕቶ ላይ ኢኒሼት የምናደርገው ለእኔ እንደኔ ፐርሰናሊ ዩዝለስ ነው የሚሆንብን። ምክንያቱም ኮሚኒቲ ትልቁን ሮል ይጫወታል ማለት ነው፣ ለአክሰፕታንስም ለግሮዙም ማለት ነው። ስለዚህ እሱን ኮሚኒቲ ቢልዲንግ ላይ በደንብ ኢንጌጅ ማድረግ መቻል አለብን። ቀጥሎ ደግሞ ክሪፕቶ የኢንኩቤተርስ እና አክሰለሬተርስ የምንላቸው አሉ። እነዚህ ማለት ስታርታፖችን ላይክ ሰፖርት የሚያደርጉ ናቸው። ለምሳሌ ባይናንስ ላብ የሚባለው የበፊቱ አሁን ኢዚ ላብስ ነው የሚባለው። እነሱ ምን ያደርጋሉ? የ10 ሳምንት ሜንተርሺፕ እና ፈንዲንግ ፕሮግራም አላቸው። ምንድነው ኢምፓክቱ? ስታርታፖች ትራንዚሽን እንዲያደርጉ ወደ ከፍ ወዳለ ቢዝነስ እንዲሄዱ ምን እያደረጉ ነው? አፕሪሼት እያደረጓቸው ነው ማለት ነው። በዛውም አንዳንዴ የሚገዟቸው ምኖች አሉ፣ ቢዝነስ አይዲያዎች አሉ። ስለዚህ ይህንን ሌቨሬጅ እያገኘን እንሄዳለን ማለት ነው። ስትራቴጂክ የሆኑ ፓርትነርሺፖች አሉ። ስለዚህ እነዚህን በደንብ መጠቀም መቻል አለብን። ሶ አፍተር ኦል ምንድነው ቻሌንጃችንን ማሰብ፣ ከዛ ደግሞ ሶሉሽኑን ራሳችን መፍጠር መቻል አለብን ማለት ነው። አይ ሆፕ ብዙ ሰዓት አልወሰድኩም ጋይስ። ቴንኪዩ ስላዳመጣችሁኝ። ጽዬ መቀጠል ትችላለሽ። እሺ በጣም አመሰግናለሁ ሊዱ። ቀጣይ ዌልካሚንግ ቱ ሰለሞን። ኦኬ አይ ቲንክ አብዛኛውን ነገር እንግዲህ ኦልሬዲ ከቨር ተደርጓል። እንግዲህ ከሱ ላይ ዝም ብዬ ትንሽ ጨምር ለማድረግ ያክል ነው እንጂ ቲንክ መነሻችሁ ምናምን ነገር በጣም አሪፍ ነበረ። ሶ ያ አይ ሚን ብሎክቼን እንግዲህ እንደሰማችሁት ኦልሬዲ ክሪፕቶ ማለት አይደለም የሚለውን አንዴ በደንብ እንትን ካላችሁት አይ ቲንክ ኢትስ ላይክ በጣም ያልተነካ ትልቅ ፊልድ ነው። ቤዚክሊ ልክ እንደ ኢትዮጵያ አድርገን ስናየው ሊሆን ይችላል፣ በሀገር አንጻር አሁን አድርገን ስናየው የክሪፕቶ ኒውስ ስናየው ላይክ በጣም አዲስ የመጣ ቴክኖሎጂያችን ነው። ቤዚካሊ አሁን በፊት በድሮ ጊዜ የነበረው ቤዚካሊ ሰው በጦርና በእንትን በቀስት ሲያድን አሁን አንድ ሰው መጥቶ በምሳሌ ማድን ቢጀምር አሁን ያለው ፕሮዳክቲቪቲ ጭማሪ ድረስ ነው ስቲል አሁን ያለው። አሁንም ከረንትሊ ብሎክቼን በዚህ አይነት ቦታ ላይ ነው ያለው። ገና አልተሰራበትም፣ ገና አልተነካም። በተለይ በእኛ ሀገር ላይ ባለው ሁኔታ ላይ ሲታይ ላይክ በጣም አዲስ በሆነበት ታይም ላይ ነው። ይሄ ምንድን ነው እንግዲህ ለእኛ ሀገር ላሉ ዲቨሎፐሮች ሊሆን ይችላሉ አዲስ ነገር ስራት ለሚፈልጉ ቤዚክሊ ከአለም ጋር እኩል ቦታ ላይ ነው ያለን። ቪዲዮ ኒውስቱ ላይክ እነሱ የሰሩትን ነገር ደግመን እኛ ከመስራት አይጠበቅብን። በእኩል ቦታ ላይ አሁን መሆን የምንችልበት ቴክኖሎጂ ነው ብሎክቼን ከዚ አዲስ ስለሆነ ማለት ነው። ወጣም ወረዳችሁም ያው ብሎክቼን አት ኤንድ ኦፍ ዘ ዴይ በቀላሉ እስጀስት ምንም አላችሁ ምንም በብዙ ነገር ብንጠቀምበትም እስጀስት አንድ ቱል ነው። ላይክ በቀላሉ አሁን እንትን ብናደርገው ኤክስፕሌን ብናደርገው አንድ ጉግል ሽት ቢኖረን ለምሳሌ አንድ 10 ሰዎች
መጻፍ የሚችሉበት ኤዲት ማድረግ የሚችሉበት ነገር አንድ ክሬት ቢደረግ ቤዚክሊ ማንም ሰው ኦን የማያደርገው እንትን ቢቀመጥ ሁሉም የሚጽፉት ነገር ሁሌ እንደተቀመጠ ማንም የማይቀየር ነገር ከሆነ ቤዚክሊ በቃ ይህንን ሺት በተለያየ ነገር ልንጠቀምበት እንችላለን። ቤዚክሊ አሁን እነሱ እንደነገሩት በጣም በተለመደ ሁኔታ አሁን ለብሎክቼን እንግዲህ የምናውቀው እንግዲህ እነ ቢትኮይን የመሰሉ ፊንቴክ ላይ ያሉ ፕላትፎርሞች የበለጠ ሲጠቀሙ ስላየን በእነሱ የተለመደ አይተነዋል። በሱ ሰው ሲጠቀምበት የበለጠ ባሉ ስናመጣበት ነበር እስካሁን ድረስ። ግን ከሱም ውጭ ብዙ ልንጠቀምበት የሚችል ባዶ ክፍተቶች አሉ። በህግም ሊሆን ይችላሉ፣ በተለያዩ ብቻ ባዶ ክፍተቶች አሉ። ይህን ተጠቅመን ባሉ ልናመጣበት የምንችላቸው ማለት ነው። እነዚህን ነገሮችን ተጠቅመን ቤዚክሊ ለአፍሪካም ሊሆን ይችላል፣ ለኢትዮጵያ፣ ለዓለምም ሊሆን ይችላል አዲስ ፕሮዳክቶችን መስራት እንችላለን። ምክንያቱም አሁን አፍሪካ ሆነን እንግዲህ ያው ተመስገን ከጥሩ ነገሩ ብዙ ችግር አለብን። ያልተፈቱ ብዙ ነገሮች አሉብን። አሁን ላይ የተደረገ ያለው ቤዚካሊ ምንድን ነው? የተለመደው እኛ ሀገር ላይ ዌስተርን ላይ የተሰራውን አንድ ሶሉሽን ነገር ላይ አዳፕት የተደረገ ወደ ፕሮዳክት ማውጣት ነው። ይሄ ነገር እየተደረገ ነው ያለው። ግን አሁን ያለና ካፓቢሊቲ ግን ያው እኛ አፍሪካንን ያለነው ችግራችን እኛን የምናውቀው ለእኛ የሚሆን ፕሮዳክቶችን ራሳቸው መስራት እንችላለን። እዚህ ስለሆነ ያለ ነው ማለት ነው። በእነዚህ ፕሮዳክቶችን የኛ ችግር ፈተን ኢትዮጵያን ላይ እነዚህ ችግሮች መፍታት ቻለን ማለት ያው ኢትዮጵያ የተለያዩ አይነት ጥሩ ነገሮች አላት። እንግዲህ ደስ በሚል ሁኔታ የዩኤን መቀመጫ ነች። ይህ ማለት ኦልሞስት 55 የተለያዩ ኔሽኖች የሀገር መምጣታችን አይቀርም ማለት ነው። የሀገር ላይ የሆነ ነገር ላይ አድርግን ማለት ቻለን ማለት አቴንድ ትዴ ለተለያዩ 55 የሆኑ ሀገሮች አንድ ፕሮዳክት እያሳየን ነው ማለት ነው። አትሊስት እኛ ሀገር ላይ ከሰራ ሌሎችም ጋር መስራት እድሉ ይሰፋል። ይህ ማለት ስኬል ለማድረግም ብዙ ከባድ የማይሆንበት ካፓቢሊቲ መፍጠር እድል ይኖረናል ማለት ነው። ግን እቺ ብቻ አይደለችም። ከዛ ውጭ የመስራት አቅሙም እኛ ሀገር ላይ በደንብ ነው። ቴክ ላይም ሊሆን ይችላል፣ ምን ላይ ሊሆን ይችላል። የተማረ ኃይል ምኑም በደንብ እጃችን ላይ ያለ። እነዚህ ነገሮች ቤዚክ ላይ አሁን የቀረው ምንድነው? ኤዱኬሽን ላይ መስራት ነው። ኤዱኬሽኑ ምንድነው? ብሎክቼን ጥቅሙንም እንትኑንም እንዴት ላይ ልንጠቀምበት እንችላለን የሚለው ላይ አንዴ ህዝቡ እስከሚያውቀው ድረስ። ምክንያቱም ምንም አዲስ ስታርታፕም ሆነን ሌሎቻችንን ቤዚክሊ የሆነ ነገር ላይ ቢልድ ማድረግ ብንፈልግ ኤንድ ኦፍ ዘ ዴይ ዲስ ኮሚኒቲ እኛን ሀገር ነገር ኦር የምንሰራውን ነገር ሰው ቴስት እንዲያደርግልን እንፈልጋለን። ይህን ነገር እንዲደረግ ቤዚክሊ ያው ቴስት የሚያደርግልን ሰው እንፈልጋለን። ይህን ነገር ለማድረግ ፍርሃቱ መቀነስ አለበት። ሰዎች እኛን ነገር ቴስት አድርገው ቶሎ ኮመንት ሊሰጡን ይገባል። እንትን ሊሆን ይችላል። አሁን ይሄ ነገር ቤት እስከሚደረግ ያው ጊዜ ሊፈጅ ይችላል። ግን አሁን ላይ መሰራት ያለበት አንዱ ልክ እንደ ሀገርም እሱ ላይ ነው። በቃ ቤዚክሊ አዲስ ነገሮችን አዳፕት ማድረግ ጥቅሙን ህዝቡ ገብቶት አትሊስት የሆነ ነገር ላይ መስራት ብንችል ነው። ይሄ ነገር ቤዚክሊ ምን ያክል ለውጥ ሊያመጣ እንደሚችል እንግዲህ ያው ተመስገን ኦልሬዲ ሰርተው ውጤቶች አሳይተውናል። እንደ ኤግዛምፕል ለምሳሌ እነ ዋልማርት ማየት እንችላለን። ከረንትሊ ብሎክቼንን ይጠቀሙበታል ለሎጂስቲክሳቸው ለምናቸው። አሁን ማርኬት ላይ የተበላሸ የሆነ ለምሳሌ ማንጎ ቢገኝ አሁን ኦልሞስት በ2 ሰከንድ ነው እንግዲህ ከየትኛው ነገር ነው የመጣው። እሱ ከተበላሸ ከእሱ ጋር የተያዙ ተበላሽተዋል ማለት ነው። ሌላ ችግር ሳያመጣውን ቶሎ ብሎ ሶልቭ ብሎ ማድረግ ይሞክራሉ። ይሄ ነገር አሁን ቤዚካሊ ምን ያህል እንደሚያፈጥን ፕሮዳክት እንትናችን ላይ ማየት እንችላለን። ቤዚክሊ እንደዚህ አይነቶች ብዙ ሶሉሽኖች ይኖራሉ። አሁን እኛ ሀገር ቀጥታ ብትመጣው ለምሳሌ ኮፊ ኢንዱስትሪ ላይ ሴም ቲንግ ማድረግ እንችላለን። ኦርጋኒክ ቢንሶች ከየት የመጡ እንደሆነ ኖችን ትራክ ማድረግ የሚችልበት ነገሮችን መስራት እንችላለን። ይህ ብቻ ሳይሆን ጀስት በጣም የሚያሰለቸን ነገሮች ለምሳሌ ኤርፖርት ላይ ሊሆን ይችላል። ኤርፖርት ላይ የተለያዩ እቃዎች ስናመጣ እሱ ነገሮች ትራክ መደረግ ይችላሉ። ተውት እና እሱ የራሳችን እቃ ራሱ ብዙ ጊዜ ጠፋብናል። አራጭ ፋንታች ጠፋ ምናምን ስትል እየተባለ ብዙ ጊዜ ተልትናል። ለእነዚህ ምርጥ ሶሉሽን ያመጣልናል ብሎክቼን መጠቀማችን ማለት ነው። አት ኤንድ ኦፍ ዘ ዴይ ግን ያው ማንም ሰው ብሎክቼን የሚጠቀመው አይ ቲንክ የሆነ ለውጥ መፈጠር ሲችል ነው። የሆነ ለውጥ ተፈጥሮ የሆነ ጥቅም ሲያመጣ ማየት ሰው ሲችል የዛኔ ሁሉም ሰው ዞር ብሎ ማየት ይችላል። አሁን ክሪፕቶም ትንሽ ወደ ማርኬቱ መጥቶ በደንብ እንትን ያገኘው ለምንድን ነው? ኦልሬዲ ቢኮዝ የሆነ ፕሮዳክት ተሰራ፣ የሆነ ሶሉሽን መጣ፣ ህዝብ ወደደው፣ የሆነ ጥቅም አገኘበት፣ ብዙ ብር ሲንቀሳቀስበት አየን። ኤቭሪባዲ ዋንትስ ቱ ዱ ሴም ቲንግ። ልክ እንደዛኛ ሀገርም የለውጥ እንዲመጣ ያው በጋቨርንመንት በእንትን ሳይድ ሚስ የሆነ ያክል ሰፖርት ሊመጣል የሆነ ነገር ክሬት መደረግ መቻል አለበት። ለመንግስቱም የሚረዳ ኦር የሆነ ኢንካም ወደኛ ሀገር ክሬት ማድረግ የሚችል የሆነ ነገር ክሬት እስከምናደርግ ስቲል ከባድ ሊሆን ይችላል ማርኬቱ። ግን አንድ ከተፈጠረ በኋላ ግን ይሄ ነገር የማያቆም ነገር ነው። ኦልሬዲ የሚገርም ሶሉሽን ስለሆነ ማለት ነው።
አት ኤንድ ኦፍ ዘ ዴይ ያለንበት ብሎክቼን ማርኬት ውስጥ ለቀ ትረስት ጌም ትረስታችንን በስነስርዓት አጽድተን ሰርተን የሚታመን ነገር ያደረገን እስከጨረስን ድረስ ደሬስት ቀስ ያለ መምጣት ይችላለሁ። ምክንያቱም በአንድ ሀገር ላይ አንታሰርም። እዚህ ላይ ያለን ነገር የምንሰራው ነገር አሪፍ እስከሆነ ድረስ በአንድ ሀገር አትታሰሩም። የትም ቦታ አክሮስ ጌትዌይስ አክሮስ እንትን ያላችሁን ሰርቪስ መስጠት ትችላላችሁ። ኢንካማችሁ በእኛ ሀገር ብር ሳይሆን በውጭ ሀገር እንትን በፈለግን ትራንሳክት ማድረግ እንችላለን። ለብዙ ሰዎች በአንዴ ማድረስ እንችላለን። አት ኤንድ ኦፍ ዘ ዴይ እነዚህን ፕሮዳክቶች ማለት ነው። እነዚህ ነገሮች ትልቁ አድቫንቴጆቻችን ናቸው በዚህ ማርኬት ላይ መስራት ማለት ነው። አት ኤንድ ኦፍ ዘ ዴይ ግን ያው ቤዚክሊ ብዙ ጊዜ እንደዚህ ሲባል ያው ፕሮግራመሮች ናቸው እንደ ሜይን ሊደሮቹ እዚህ ላይ እየታሰበ ያለው። ግን አይ ቲንክ ኢትስ ኖት ኦንሊ ፕሮግራመር ፓርት እዚህ ፓርት ላይ የሚያስፈልገው ፍሮም ኤኒ ቢዝነስ ፐርስፔክቲቭ አሁን ብዙ አይነት መስራት የምንችልባቸው ወዮች አሉ። ብሎክቼን ላይ የምሳተፈውን ማንም ሰው ቢፈልግ ግድ እንደ አዲስ ተምሮ እንትን ብሎ ፕሮግራሚንግ ችሎ እንትን ማለት እንግዲህ ግዴታ ሊሆን ይችላል። ኦልሬዲ ያለን ስኪል ወደዚህ አምጥተን የምንጠቀምበትን ብዙ አቢሊቲዎች አሉ። ስታርት ኤንድ ኦፍ ዘ ዴይ ኤቭሪ ስታርታፕ ሊሆን ይችላል እንትኖቻችን ብሎክቼን የሚሰራ ከሆነ የሚታይ ነገር ያስፈልጋል። ግራፊክስ ላይ ዩአይ ኤክስፒሪየንስ ያላችሁ ሰዎች ከእነዚህ ሰዎች ጋር አንድ ላይ ሆናችሁ የሚገርም የሆነ ትራክሽን አቅላችሁ እንትኑን በደንብ አድርጎ የሚባል ነገሮች ለመስራት ትችላላችሁ። ምክንያቱም ያው ትንሽ ያስፈራል ብሎክቼን ሲባል ላይ ደፕት ለማድረግ እንትን ለማለት ዩዘር በደንብ እንዲመጣለን ኒድ ሞር እንትን እዚህ ላይ አሁን ግራፊክሶችን አንተ ለሚሰሩ ሰዎች የሚገርም ሄልፕ ልታመጡ ትችላላችሁ። አይ ቲንክ በዚህም በኩል አንድ መስራት የምችሉበት ይነብላል። ከዛም ውጭ ያው ትንሽ ሜንሽን ያልተደረገ ነገር አንድ ብሎክቼን ላይ ያለ አንድ ነገር ያው ዳኦ የምንለው ነገር አለ። ቤዚክሊ ሴንትራላይዝ አውቶኖመስ ኦርጋናይዜሽን የምንላቸው ነገሮች ናቸው። ቤዚክሊ ያው የመንግስትን አሰራር ሁኔታ እዚህ ላይ በብሎክቼን ለየት ባለ መንገድ የሚሰራበት ወይ አለ። ልክ እንደዚህ ነገሮች ላይ መሳተፍ የሚቻልባቸው ኦፖርቹኒቲዎች አሉ። ቤዚክሊ አሁን በህግ ላይ በምናምን ላይ ትንሽ አቅም ያላቸው ሰዎች ካላችሁ ደግሞ አይ ቲንክ ይሄኛውን ነገርም ኤክስፕሎር አድርጋችሁ እንዴት ራሳችሁን ከነዚህ ነገሮች ላይ ራሳችሁን ማሳተፍ እንደምትችሉ ማየት የምትችሉበት ኦፖርቹኒቲዎችም እንዳሉ ለመናገር ያክል ነው። አይ ቲንክ ከነዚህ ውጭ የአብዛኛውን ነገር ወደ ሌሎቹ ሼር አድርገውታል። እንደ በኒ ሳይድ እንግዲህ እነዚህን ከተናገርኩ ይበቃል ብዬ አስባለሁ። ሶ ቴንክ ዩ። እሺ ሰለሞን በጣም ነው የምናመሰግነው ለሰጠን ጊዜ። አይ ሆፕ ሁላችሁም ስለሰጣችሁን ጊዜ በጣም ነው የምናመሰግነው። I want to thank you each of you showing up, not just your time, energy, idea and commitmentታችሁን ሰጣችሁናል። ዳት ብሎክቼን ገና መጀመሩ ነው እና አብረን እናርጋለን። የተለያዩ መረጃዎችንም እዚህ ላይ ሼር መደራረግ እንችላለን። ኤኒ ሪኮሜንዴሽን ሆነ ኮሜንትም ሆነ እንዲሁም ጥያቄ ካላችሁ ሾዋፕ የሆናችሁ አንሚት ማድረግ እንችላለን። እንጀምራለን ማለት ነው። ጥያቄ ያላችሁ ሰዎች እየታየኝ ነው። ስለዚህ አንሚት ማድረግ እንጀምራለን። እሺ ይሰማል? ማውራት ትችላለህ ቢኒያም? ሰላም ነኝ። ዌብ2 ዴቨሎፐር ነኝ እና አሁን እዚህ የሰማሁት ነበረ ስለ ዌብ3 ብሎክቼን እና አንዳንድ ነገር እና ኦልሬዲ ዛሬ ለመጀመሪያ ጊዜ የሰማሁት ያው እንደ መጀመሪያ ጊዜ አሪፍ ነገር ከእናንተ አግኝቻለሁ ከእናንተ ኤክስፐርቶቹ እና አሁን እኔ መጠየቅ የፈለኩት የኢትዮ ብሎክቼን ቅድም ዳዊት ወንድሜ ሲያወራ እንደነበረው እሱን እኔ ጆይን ማድረግ ፈልጌ ነበረ። ሁለተኛ ደግሞ የኢንታ ብሎክቼንም እንደዚሁ ጆይን አድርጌ ትምህርቶቹን በከታተል ደስ ይለኛል። እዚህ ላይ የሆነ ነገር ብነግሩኝ እና ዌብሳይት ላይ ደግሞ ሞር አክቲቭሊ ፓርቲሲፔት ባረግ በጣም ደስ ይለኛል። አመሰግናለሁ። ሰላም። እሺ ይሰማል? ይሰማል ናት። ኦኬ እሺ አይ ቲንክ ቅድም ሊዲያ ስትለው ነበር መሰለኝ አባውት ኢንኩቤሽን ቲንጊ ኢንኩቤሽን ምናምን ነገር ስትል ነበር እና እንዴት እንደሱ አይነት ኦፖርቹኒቲዎችን ማግኘት እንችላለን ለማለት ነበር። ከዛ አይዲያዎች አሉን and also we've been building different kinds of projects Ethereum based የሆኑ ፕሮጀክቶች እና እንዴት ኢንኩቤሽን ማግኘት እንደምንችል መጠየቅ ፈልጌ ነው። አመሰግናለሁ። እሺ ሌላ ሰው ጥያቄ አንድ ላይ ሰብሰብ አድርገን እንድንመልስ። ሰላም እንዴት አመሻችሁ? ሰላም ይሰማል? መቀጠል ትችላለህ።
ኦኬ አመሰግናለሁ። በቅድሚያ ይህንን ኢቨንት ስላዘጋጃችሁልን እናመሰግናለን። በጣም ከጠበቅኩት በላይ ኢንተረስቲንግ ኢቨንት ነበር። አላ እንደዚህ አኮሞዴት አድርጎ መቶ ምናምን ሰው እንደዚህ አዌርነስ ማስጨበጡ በጣም ደስ የሚል እንትን ነው። ስለ ብሎክቼይንም የነበረኝን አንዳንድ ጥያቄዎች ሪል ላይፍ አፕሊኬሽን ላይ ያለው ነገር ግራ የሚገባኝን ጥያቄዎች መልሶልኛል። በጣም ነው የምናመሰግነው። እንዲቀጥል እና በምንድን ነው ከዚህ በኋላ የምናገኛችሁ እና እናመሰግናለን። እሺ ሌላ ካለ ሚዩት ማድረግ እንችላለን። ዮናስ ሁለት ሰው እየታየኝ ነው። ዮሐንስ ወይም ዮ እና ስም የለውም ዩዘር እየታየኝ ነው። እነሱን እናስተናግድና ወደ መልሶቹ እንገባለን። ፓርቲስፔት እያደረጉ ያሉ ልጆች እያሉ ስለሆነ አንሚዩት ስናደርግ ይሰማል አለ ይሰማል ይሰማል። አሪፍ። አይ እኔ በግሌ አሪፍ ነገር ነው ሳገኝ የቆየሁት እና ጥያቄዎችም ኦልሞስት እየተመለሱ ነው። ግን በዋናነት አሁን ባለንበት ሁኔታ ይህን ብሎክቼን ቴክኖሎጂውን በቃ ማለት በተለመደ ሁኔታ አሁን ባለንበት ሁኔታ በብዛት አፕላይ ማድረግ የምንችለው እንደዚህ ክሪፕቶ ቤስድ በሆኑ ፕሮጀክቶች ላይ አሁን ላይ በጣም የተለመደ ነው እና እንደኛ ሀገር ግን ከሌጋል ኢሹ ጋር እዚህ ጋር ተያይዞ ምን የተቀመጠ ነገር አለ የሚለውን ነገር ጀስት የሆነ ነገር ብትለኝ ደስ ይለኛል። ሌላ ፓርቲሲፓንት እየታየኝ ስለሆነ አንሚዩት እናደርጋቸው። ከጨረስን ወደ ጥያቄዎቻችሁ እንገባና የእያንዳንዱ ጥያቄ እንመልሳለን ማለት ነው። የሆነ ጥያቄ ነበረኝ ከብሎክቼኑ ከኤዳ ብሎክቼን ጋር ተያይዞ እና የመጀመሪያ ጥያቄ ይሄኛው ማውራት ትችያለሽ። ሰሩ እያወራ ነው መሰለኝ። ይሄኛው ብሎክቼን ተያይዞ ላይክ አሁን ለምሳሌ በጣም ትሬንድ እየሆነ ያለው ኤአይ ነው እና አርቲፊሻል ኢንቴሊጀንስ ነው እና ይሄኛው ብሎክቼን ላይክ ወደፊት ሊያስባቸው የሚችላቸው አሁን ለምሳሌ ዲፒን የተለያዩ ፕሮጀክቶች እየበዙ ነው። አሁን ላይ ላይክ የኤአይ ፕሮጀክቶች እየበዙ ነው እና ፊውቸሪስቲክ አይዲያው ምን አለ ይሄ ፕሮጀክት ወር ደግሞ ይሄ ብሎክቼን በተጨማሪ ደግሞ ላይክ ምን አይነት ፕሮጀክቶች ላይ ነው ፎከስ አድርጎ መስራት ከአፓርት ፍሮም ሶፍትዌር ማለት ነው። ከአፓርት ፍሮም ሶፍትዌር ፕሮዳክትስ ምን ላይ አፕሊኬብል መሆን ይችላል? የዚህ ብሎክቼን ሜን ኮር አይዲያዎች ላይክ እና ጀስት ከዚህ ጋር እየይዛችሁ ላይክ ብትነግሩኝ አሪፍ ነው። እሺ እኔ ያው በቅድሚያ ካርዳኖን አካዳሚ ማመስገን እፈልጋለሁ። ያው ምክንያቱም እኔ መሰለ ኢቨንት አዘጋጅቶ ያው ከ90 አራውንድ ወደ 100 ሰው የሚሆን ሰው ያው ተከታትሏል ብዬ አስባለሁ። ብዙ ነገር ይዘንበታል ያው እና ሌላውንም ክሩ አዳዲስ ክሮዎቹንም ሁሉም ፕሬዘንት ያደረጉትን ማለት ነው ስለ ብሎክቼን ስለ ብዙ ነገር እና ያው በጣም አሪፍ ሴሽን ነበረ። ብዙ ነገር አውቀንበታል። ፕላስ ደግሞ ያው ሰፋ አድርገንም ስለ ብሎክቼን አይተናል። ያው ይሄን ለማለት ነው። እሺ በጣም እናመሰግናለን ፓርቲሲፓንቶቻችን። ሜንቶሮቻችን አራታችሁ ሊዲያ፣ ሲያ፣ ሌላ ሰው እያወራ ነው አይገስ፣ ሰለሞን እንዲሁም ዳዊት አካዳሚ እንዲሁም የኔታ እንዶም ኬዝ ኢቨንት ቻናሎችን በመቀጣጠል የሶስቱንም ቻናል ሊንኮች ከስር እናስቀምጥላችኋለን። ኔታ ትንሽ ልበላችሁና የቀረውን ወደ ሊዲያ እና ወደ ሰለሞን እሰጣለሁ። ይሰማል? እሺ ስለ የኔታና ስለ ኬስ ኢቨንት ትንሽ ልበላችሁና ወደ ሊዲያ እና ሰለሞን ጥያቄዎቻችሁን ቀሪውን ጥያቄዎቻችሁን እንዲመልሱ አደርጋለሁ። የኔታ አካዳሚ የኔታ ብሎክቼን አካዳሚ ኢምፓወር የሚያደርገው ፎከስ ሜን ፖይንቱ ብሎክቼን ዌብ3 ኤንድ ፎሬክስ ስኪሎችን ያዳብራል። ሶ ይሄ ምንድነው የምናደርገው ያንግስ ኒድድ ይሄኛው የሆነ ሪል የሆነ ፕራክቲካል የሆነ አክሰሱን ወይም ስኪሎችን ስለሚፈልጉ ኢትዮጵያ ደግሞ በእንደነዚህ አይነት ዘርፎች ውስጥ ብዙ ያልተነካ አንታፕድ የሆነ ኤሪያ አለ። ሶ ዊ አር ሂር ቱ ብሪዝ ዲስ ጋፕ ማለት ነው። ሶ ፎከስ አድርገን ቲች የምናደርገው ወይም የምናስተምረው ኮር የሆነ ታስካችን ቅድም እንደነገርኳችሁ ብሎክቼን ዌብ3 ፈንዳሜንታል የሆኑ ነገሮችን እንናገራለን ወይም እናስተምራለን።
ስማርት የሆነ ኮንሰፕቶችን ወይም ስለ ዲ አፕሶች እንናገራለን። ሶስተኛውና የመጨረሻው ደግሞ የሚሆነው ስለ ፎሬክስ ትሬዲንግ እና ዲጂታል ፋይናንሻል ነገሮችን ፎከስ አድርገን እየሰራን ነው። ላይክ አወር ለርኒንግ ደግሞ ሞዴል ኦንላይን አለን፣ ኢንፐርሰንም አለን። ላይክ ኢንተርናሽናልም ሆነ ሀገር ውስጥም ሆነ ሜንቶሮች አሉን። በእነሱ በምታገዝ ኦንላይን ሆነ ወይም ኢንፐርሰን ሆነ ትምህርቶችን እንሰጣለን። ይህንን አክሰስ እንዴት ታገኛላችሁ ለሚለው ደግሞ የተለያዩ ሶሻል ሚዲያዎችን እንጠቀማለን። ኢንስታግራም፣ ፌስቡክ እንዲሁም ቴሌግራም ቻናሎች አለን። የሶስቱንም ሊንክ እዚህ ቻናል ላይ አስቀምጥላችኋለሁ። ለበለጠ መረጃ እንዲሁም እንዲሆናችሁ ስልክ ቁጥር አስቀምጥላችኋለሁ። ኤኒታይም አፕላይ አድርጋችሁ ጆይን ማድረግ ትችላላችሁ። በዩኒት አካዳሚ ያለው ይህንን ነው። በኪድስ ኢቨንት ደግሞ የተለያዩ ወርክሾፖችን እናዘጋጅላችኋለን አብረን። እንዲሁም በአያይዤ ለመናገር የፊታችን ቅዳሜ ወርክሾፖች አሉን። እዛ ወርክሾፖች ላይ ትምህርት ክላስ ሬጅስተር የሚደረግበት ኢንፐርሰን እንጀምራለን። ሶ ሁላችሁም እንዳትቀሩ። ስፔሻሊ 100 ምናምናችሁን እዛ እንጠብቃለን። ሁላችሁም ኤክስፔክት ትደረጋላችሁ። እዛ መታችሁ በአካል ሬጅስተር ማድረግ ትችላላችሁ። ይሄ ስፖንሰርሺፕ የሆነ ክላስ ስለሆነ ኦንሊቲንግ የምታገኙት በኬስ ኢቨንት እና በእነዚህ አይነት አጋጣሚዎች ወይ በዩኒታ ብሎክቼን አካዳሚ ስለሆነ ፓርቲሲፔት እንድታደረጉ ከአሁኑ ሪኮመንድ አደርጋችኋለሁ። ወደ በኋላም ደግሜ እመጣለሁ። ሶ ለሊዲያ እና ለሰለሞን ቀሪም ጊዜ ደግሞ ጥያቄውን እንዲመልሱላችሁ አደርጋለሁ። ሊዲያ ኦር ሰለሞን ሆልድ አፕ አድርጋችሁ አይ ቲንክ እኔ ጥያቄዎቹን ስለማስታውስ እኔ ልቅደም። አንድ ልጅ ነበር ስለ ኢንኩቤሽን የጠየቀ ልጅ። ሶ ቤሲክሊ እንደዚህ አይነት ኦፖርቹኒቲዎችን የት ነው የምታገኘው መሰለ? እኔ አሁን ሲምፕል ማቀው ኢንተርኔት ነው፣ ባይናንስ ላብ ላይ ነው። ባይናንስ ላብ ላይ በደንብ ገብተህ ሀፑን በደንብ ብታየው ከታች ባይናንስ ላብ ብትላለች እና እዛ ላይ ሪኳርመንቶቹም አሉ እንዴት ጆይን ማድረግ እንደምትችል ኢቨን ሴሌክሽን ክራይቴሪያ። ሁለት ደግሞ ዲኤም አድርገኝና ሌላም እንትኖችን ልክልሃለሁ። ግን ዋናው ነገር ምንድን ነው? በተለይ ኤክስቼንጆች እነዚህ ትላልቅ ፕሮጀክቶች ላይ እየገባ ላይክ እንደዚህ ያላቸውን ነገሮች ማየት በደንብ ሰፖርት ያደርጋል ማለት ነው። አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ስለ ብሎክቼን እና ኤአይ ነው ኦር ደግሞ ስለ ብሎክቼን እና ሬጉሌሽን መሰለኝ፣ ስለ ክሪፕቶ ሬጉሌሽን። አሁን የክሪፕቶ ሬጉሌሽን አንጻር ምንም የተቀመጠ ነገር የለም። ሶ አሁን ያለንበት ደረጃ ምንድን ነው? ብሎክቼን ላይክ መንግስትም እየተጠቀመ ያለው ነገር ነው። ስለዚህ እኔ አሁን አዘ ፐርሰን ሰጀስት ማድረግ የምችለው ምንድን ነው የተለያዩ ፕሮጀክቶችን በብሎክቼን እንትን ባለመልኩ ላይክ ኢኒሺየት ማድረግ የሚል ነው የኔ አይዲያ። ስለ ክሪፕቶ ሬጉሌሽን ዳይሬክትሊ ምንም እኔ ያየሁት የተቀመጠ ነገር የለም። ስለዚህ አይ ቲንክ ምንም አይነት ችግር የሚኖር አይመስለኝም። አይ ሆፕ ጥያቄ መልሻለሁ። ቴንክ ዩ ጋይስ። እሺ ሰለሞን ካለክ ኔክስት የምትለውን ስለ ጥያቄዎቹ እንበልና ሴሽናችንን እንጨርሳለን። ሶ አይ ገስ የሰለሞን ኔትወርክ ስቴብል ስላልሆነ ጥያቄዎቹን አልሰማም። ሶ ዳዊት ጥያቄዎቹን ከሰማክ ፕሊስ ኢንጌጅ አድርግልን። አይ ቲንክ እኔ የማስታውሳቸው ጥያቄዎች የእንትኑን ነው ዳይሬክት የጠየቀውን። አይ ቲንክ እኛን ለማግኘት እና ኢቨንቶቹን ለመሳተፍ ጀስት ኢትዮጵያን ብሎክቼን ኔትወርክ ላይ ከመጣ እሱ ነው አንዱ መንገድ። ብዙ ጊዜ የምናደርገው ፕሮጀክት ሪቪው፣ ኤዱኬሽን እና ኔትወርኪንግ ኦፖርቹኒቲዎችን የምንለው የምናዘጋጀው። አንዳንድ ፕሮጀክቶችን ኢንኩቤት እናደርጋለን፣ ግን ኢትስ ቬሪ ሊሚትድ። ፕሮሚስ ማድረግ አንችልም ኢንኩቤሽኑን፣ ግን ስቲል ዊ ትራይ ቱ ሄልፕ ፕሮጀክትስ እና በቻልነው መጠን ማለት ነው። ይህንን የምናደርገው ጥያቄን ከመለስ ይህንን ጥያቄን የማስታውሰው ነው። ሶ እዚች ጋር አዲሽናል ነገር ታይማችሁን ሳልሻማ አዲሽናል ነገር ልጨምርላችሁ። ያው ኬሴ ኢቨንት ሞርሊ አሁን ወደ ኢንኩቤሽኑ እየሄድን ነው። ለዛ ነው ክላስ ሬጅስተር ማድረግ የጀመርነው ተማሪዎች። እንዲሁም ሜንቶሮቻችሁ የሚሆኑት ዳዊት፣ ሊዲያ፣ ሰለሞን እና ነብዩ እዚህ አልተገኘም። ከካርዳኗ የኢንዱቢሳሌት ፋውንደር
አለ ማለት ነው እና ላይክ የሚቀጥለው ሳምንት ቅዳሜ ከመጣችሁ ስለ አይዲያ ሪፋይንመንት ስፔሻሊ ብሎክቼን ላይ ፈንድ ስለማግኘት እና እኛም ደግሞ በምን በኩል እንደምናግዛችሁ ሙር እዛ ላይ ዲስከስ እናደርጋለን። ጥያቄዎቻችሁ አብዛኞቹን አልተሰሙም። የአንዳንዶቻችን ኔትወርክ ስቴብል ስላልሆነ ቴንኪዩ ጸጋ። እሺ ደም እናመሰግናለን። እሷ እንደነገረቻችሁ ነው ኖትድ አድርጉት። የእያንዳንዱ ሊንክ እዚህ ላይ እንለቅላችኋለን። የቅዳሜውንም ወርክሾፕ ፍሪ ወርክሾፖችን ቀደም ብለን ፖስት እናደርግላችኋለን። አብረን ስለነበረን ጊዜ በጣም ነው የምናመሰግነው። እኔ ጥያቄ ካላችሁ እዚህ ግሩፕ ላይ የኬሲ ኢቨንት ቻናልን በመቀላቀል እንዲሁም የኔታን በመቀላቀል መጠየቅም ሆነ ጆይን ማድረግ ትችላላችሁ። ስለሰጣችሁን ጊዜ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። እንዲሁም ፓርቲሲፔት ያደረጋችሁ በተጨማሪ 4 ልጆች ስማችሁ መዝገበናል። ሶ ሪዋርድ ስላላችሁ ቻናላችን ላይ በመግባት ሪዋርዳችሁን መውሰድ ትችላላችሁ። በጣም ነው የምናመሰግነው። ፓርቲሲፔት ያደረጋችሁ ልጆች ሪዋርድ አላችሁ። ይሰማል። ላይክ አብዛኛው ኔትወርክ እያስቸገራቸው ነው መሰለኝ። በደንብ ይሰማል። እሺ በቃ ሶ አሁንም እንደገና ሜንሽን ለማድረግ ምናልባት ኔትወርክ ሰፍ ካደረገባችሁ ኤቭሪ ፓርቲሲፓንት ጥያቄም የጠየቃችሁ ሆነ ሪኮመንድ ያደረጋችሁ ልጆች ሪዋርድ ስላዘጋጅንላችሁ በኬስ ኢቨንት ቻናል ላይ እንዲሁም የኔታ ብሎክቼን ቻናልን መቀላቀል ትችላላችሁ። እዛ ላይ ሪዋርዳችሁን እናስቀምጥላችኋለን። ቅዳሜ እንዳስቀሩ። መልካም ጊዜ ይሁንላችሁ። መልካም ምሽት። እናመሰግናለን። ካርዳኖ አካዳሚ እናመሰግናለን። ታረክ ስለፈቀዳችሁልን እናመሰግናለን። መልካም ምሽት ይሁንላችሁ ኤቭሪዋን። ደህና ደሩ።